ሰላም ጤና ይስጥልኝ የኒውትሪኬር ቤተሰቦች፣ ባለፈው ቪዲዮ ስለ ቦርጭ አይተን ነበር። ዛሬ ደግሞ ከቦርጭ ጀርባ ተደብቆ ጤናችን የሚያውከን ስለ ጉበት ስብ ወይም ፋቲ ሊቨር እናያለን። ብዙዎቻችን ቦርጭን የምናየው ለውበት ብቻ ይመስለናል። ነገር ግን የውስጥ አካላችን በተለይ ጉበታችን በስብ መሸፈኑ ለከፋ የጤና ችግር ሊዳርገን ይችላል። በተፈጥሮ ጉበታችን ውስጥ ትንሽ የስብ መጠን ይኖራል። ነገር ግን የስብ መጠኑ ከጉበታችን ክብደት ከ5 እስከ 10% በላይ ሲሆን የጉበት ስብ በሽታ ይባላል። የሚገርማችሁ ጉበታችን ከ70 እስከ 80% ድረስ እስካልተጎዳ ድረስ ምንም አይነት የህመም ምልክት ላያሳይ ይችላል። ምልክቶቹ መታየት ሲጀምሩ ግን ጉበታችን በከፍተኛ ደረጃ ተጎድቷል ማለት እንችላለን። የጉበት ስብ የሚከሰተው ጉበታችን ስብን አቅልጦ ማስወገድ ከሚችለው በላይ ሲከማች ነው። ዋና ዋና መንስኤዎቹ አንደኛው የስኳርና የካርቦሃይድሬት ብዛት ነው። ካርቦሃይድሬት የምንላቸው እንደ ነጭ ዱቄት፣ ነጭ ሩዝ፣ ጣፋጭ መጠጦች ሲሆኑ እነዚህ ምግቦችን ሰውነታችን ውስጥ ሲገቡ በቀጥታ ወደ ስኳርነት ይቀየራሉ። ጉበታችን ደግሞ ይህንን ትርፍ ስኳር ወስዶ ወደ ስብ ስለሚቀይረው ጉበታችን ላይ ይከማቻል። ሁለተኛው የኢንሱሊን መቋቋም ወይም ኢንሱሊን ሬዚስተንስ ይባላል። ኢንሱሊን ማለት ስኳርን ወደ ሴሎች የሚያስገባ ቁልፍ ነው። ይህ ቁልፍ ስራውን ሲያቆም ስኳሩ በደማችን ውስጥ ይበዛና ጉበት ላይ ስብ ሆኖ ይከማቻል። ሌላኛው መንስኤዎች ደግሞ ከመጠን ያለፈ ውፍረት፣ አልኮልን ማዘውተር ናቸው። እነዚህ ምልክቶች ከታዩባችሁ ጉበታችሁ እርዳታ እየጠየቀ ነው። አንደኛ ከፍተኛ የሰውነት ድካም ማለትም በቂ እንቅልፍ ተኝታችሁ እንኳን ሁልጊዜ ድካምና ዝልፍልፍ ማለት። ሁለተኛ በቀኝ በኩል ከጎድን አጥንታችሁ በታች የመክበድ ወይም የመውጋት ስሜት ካለ። ሶስተኛ የምግብ ፍላጎት በድንገት መቀነስ እና የመጨረሻው ደግሞ የቆዳና የአይን መገርጣት፣ ያ ማለት ጃውንዲስ ከታየባችሁ ማለት ነው። መልካሙ ዜና የጉበት ስብ በአመጋገብና በአኗኗር ዘይቤ ሊድን ይችላል። በመጀመሪያ የካርቦሃይድሬትና የስኳር መጠንን መቀነስ ማለትም በነጭ ዱቄት የተሰሩ ምግቦችን በቃኝ ማለት። በመቀጠል አፕል ሳይድ ቬኒገር በውሃ በጥብጦ መጠጣት። ሎሚ፣ እንደ ቆስጣ፣ ጎመን ያሉ አረንጓዴ ቅጠላ ቅጠሎችን ማዘውተር ጉበትን ለማጽዳት በጣም ይረዳሉ። እንዲሁም ያለ ስኳር የሚጠጣ ጥቁር ቡና የጉበት ስራን ያፋጥናል። በመጨረሻም በቀን ለ30 ደቂቃ መጓዝ ደግሞ ጉበት ላይ ያለውን ስብ በቀጥታ ይቀንሳል። ጤናችሁ በእጃችሁ ነው። ይህ መረጃ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ከእነዚህ ምልክቶች የታዩባችሁ ካሉ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ደግሞ የጉበት ስብን ለማጥፋት የሚረዱ 3 መጠጦችን ይዤላችሁ እመጣለሁ። ሰብስክራይብ አድርጋችሁ አብራችሁን ስለቆያችሁ አመሰግናለሁ።